ክብር እግዚአብሔር በሰጣቸው ጸጋ የተመሰገኑ ይሁኑ። የምስጢር ባለቤት ቅዱስ አምላክ እግዚአብሔር ምስጢሩን ማስተዋሉን ለሁላችን ይግለጥልን። እንግዲህ ካለን ሰዓት አንጻር ለተወሰነ ለአንድ ለ15 ለ20 ደቂቃ እንነጋገራለን። እናንተ ግን ሀሳባችሁ ከኔ ጋር ይሁን። በዚህ ደቂቃ ውስጥ እንድንማማር ከፈለጋችሁ ከኔ ጋር አሁን ሀሳባችሁ ወደ ቤት ከሄደ ግን ደቂቃው ይጨምርባችኋል፣ በራሳችሁ ፈቃድ ማለት ነው። እስቲ ሁላችሁም የትምህርታችን ርዕስ ቅድም ከተነበበልን የወንጌል ክፍል አብረን እንላለን። ጥቂት ጊዜ አለ በሉ እስቲ። አታዩኝም፣ ደግሞም ጥቂት ጊዜ አለ፣ እንደገናም ታዩኛላችሁ። የዮሐንስ ወንጌል ምዕራፍ 16 ቁጥር 16 ላይ ያለ ኃይለ ቃል ነው። ይህንን ቃል የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ለደቀ መዛሙርቱ ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ እንደገና ታዩኛላችሁ ብሎ ነገራቸውና እርስ በርሳቸው ተነጋግረዋል፣ ተወያይተዋል። ምን ማለት ነው? ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ከእንደገና ታዩኛላችሁ ማለቱ ምንድን ነው እያሉ እርስ በርሳቸው ሲነጋገሩ ነበር። ይህን በልቡናቸው ሲያመላልሱ ነበር። ምን ማለት ነው የሚለውን ወደ መጨረሻ እንመለከታለን። ከቁጥር 1 ጀምሮ ሲነበብ ሰምታችሁ እንደሆነ እንዳትሰናከሉ ይህንን ነገርኳችሁ አለ። ምን እንዳትሉ? እንዳትሰናከሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ምን ያህል እንደሚጠነቀቅላቸው፣ ዓለም ታሰናክላለች፣ በዚህ ዓለም ብዙ ማሰናከያ አለ እና ወደፊት መሰናከል ቢመጣባቸው እንዳይደነግጡና ራሳቸውን እንዲያዘጋጁ ነው። ምዕመናን እኔና እናንተም ብዙ ያሰናክሉ ነገሮች አሉ። እነኛን ቤተክርስቲያን አስቀድማ አሁን ንስሐ ስንገባ ከንስሐ ውጭ እንድንሆን የሚያደርጉ፣ ስጋውና ደሙ ስንቀበል ከስጋውና ደሙ ውጭ እንድንሆን የሚያደርጉ፣ የሚያሰናክሉ፣ ከሃይማኖት ውጭ እንድንወጣ የሚያደርጉ ብዙ ነገሮች አሉና እነኛን አስቀድማችሁ እወቁ ነው። ስለዚህ ጌታችን እንዳትሰናከሉ ይህንን ነገርኳችሁ። አሁን የምነግራችሁ ማስተምራችሁ ማስረዳችሁ የምገልጥላችሁ ነገር ከመሰናከል ራሳችሁን እንድትጠብቁ ነው አለ። ምንድን ነው ያ? ከምኩራባቸው ያስወጧችኋል፣ ደግሞም እናንተን የሚገሏችሁ ሁሉ ለእግዚአብሔር አገልግሎትን የሚያቀርብ የሚመስልበት ጊዜ ይመጣልና። በጣም ይደንቃል። አሁን ነው ጊዜው እኮ አሁን ነው። ከምኩራባቸው ያስወጧቸዋል። ለምን ነው ያስወጧቸው? ስለ ስሜ በስሜ ስለምታስተምሩ ስሜን ስለምታነሱ ማለት ነው። ክርስቲያን ማለት ምን ማለት ነው ብለን ስንተረጉም የክርስቶስ ተከታይ ማለት ነው። የማን ተከታይ ነው? የክርስቶስ ተከታይ፣ የክርስቶስ ደቀ መዝሙር፣ የክርስቶስ ወገን ማለት ነው። ስለዚህ ስሜን ተሸክማችሁ ወንጌል ይዛችሁ ያስተማርኳችሁን የነገርኳችሁን ይዛችሁ ስትወጡ እነሆ ከምኩራቦቻችሁ ያስወጧችኋል። ምክንያቱም አይሁድ በአዋጅ አንድ ያወጁት ነገር አለ። ማንም ክርስቶስ አምላክ እንደሆነ ኢየሱስ ክርስቶስ ፈጣሪ እንደሆነ ሞቶ ከሞት ተነስቷል ብሎ የሚያስተምር ቢኖር ከምኩራብ እናስወጣዋለን። ምኩራብ አይሁድ የሚሰበሰቡበት የጸሎት ስፍራ ነው። ስለዚህ ከዛ ማህበር እንለየዋለን አለ። ብዙዎቹ ከዛ ላለመለየት ስለ ክርስቶስ ከመመስከር ይልቅ ከምኩራብ እንዳይወጡ የአይሁድን ማሳደድና ጥላቻ ፈርተው ተመሳስለው ይኖራሉ። እግዚአብሔር ከመመሳሰል ይጠብቃል። በዚህ ዓለም ላይ ተመሳስሎ መኖር ይችላል። ዓለም እንዳይጠላል ማለት ነው አይደል? ዓለም ቢጠላችሁ አትደነቁ፣ አስቀድሞ እኔን የጠላው አለ። ዓለም ወዳጁን አይጠላም። ምን ማለት ነው? ዓለም ማለት ይሄ ክፉ ዓለም ማለት ነው። ዓለም ማለት እንደው ዛፉ፣ ግድግዳው፣ ህንፃው ማለት አይደለም። ዓለም ማለት የሰው ልጆች ናቸው፣ ግን ክፉዎች፣ ከእግዚአብሔር የራቁ ማለት ነው። ስለዚህ ዓለም የሚገርማችሁ ቀጣፊን ይወደዋል አይደል? አላችሁ
ሌባ ሌባውን ይወደዋል። ሌባ ሌባውን ይጠላል አይጠላም። ዘረኛ ዘረኛውን ይወደዋል። ሐሰተኛ ሐሰተኛውን ይወደዋል። እናንተ ግን የኔ ስለሆናችሁ ዓለም ይጠላችኋል። ክርስቶስ እውነት ነው። ክርስቲያንም እውነትን የሚከተል ነው፣ እውነትን የሚናገር ነው። ክርስቶስ የሁሉ ነው። ክርስቲያንም ሁሉን ይወዳል እንጂ ዘረኛ አይደለም። ክርስቲያን ቀጣፊ አይደለም። ክርስቲያን ቀማኛ አይደለም። ክርስቲያን ሌባ አይደለም። ቅዱስ ጴጥሮስ በግልጥ ተናግሯል። ማንም ቀጣፊ፣ ሌባ፣ ቀማኛ ሆኖ መከራ እንዳይቀበል ክርስቲያን በሚለው ስም መከራ ቢቀበል ግን ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር ብሏል ቅዱስ ጴጥሮስ። ስለዚህ ክርስትና የሚታፈርበት አይደለም ማለት። ስለዚህ አይሁድ ክርስቶስ የአምላክ የእግዚአብሔር ልጅ መሆኑን የእግዚአብሔር ልጅ እግዚአብሔር የአምላክ ልጅ አምላክ መሆኑን አይቀበሉም። ስለዚህ እሱን አስቀድመው አሳደውታል። ዓለም ጠልቶኛል እንዳለ ዓለም እናንተንም የኔ ስለሆናችሁ ይጠላችኋል፣ እናንተም ስሜን ስለያዛችሁ አይሁድ ያገሏችኋል። ይሄ ግን እንዳያሰናክላችሁ እንዳያስደነግጣችኋል። አይ አባት ነው አምላክ አስቀድሞ እየነገረ ነው። እንዳትደነግጡ እንዳትሰናከሉ፣ ይሄ ምንም አይደለም። አዎ እኔ ስለተገፋው እንዲሁም በግልጥ ምንድን የነገራቸው አገልጋይ ተገልጋይ ከአገልጋይ እንዲሁም ደግሞ ጌታ ከባሪያው ባሪያ ከጌታው አይበልጥም ማለት የሚገርም ነው። ባሪያ ከጌታው አይበልጥም። ባሪያ ማለት አገልጋይ ማለት ነው። አገልጋይ ደግሞ እኔና እናንተ ጌታ የተባለው መድኃኔዓለም ነው። ስለዚህ በእኔ ላይ መከራ ካደረሱ ጌታ በሆንኩት በእኔ በአገልጋዮቹ በእናንተ በባሮቹማ ምን ቢያደርጉባችሁ ምን አለ? በእኔ የተደረገ በእናንተ ይደረጋል ሲላቸው ነው። ታዲያ እናንተን የሚገላችሁ ሁሉ ለእግዚአብሔር አገልግሎት የሚያቀርብ የሚመስልበት ጊዜ ይመጣል። ይሄ ጊዜ ደግሞ አለው እንደምታዩት አይሁድ ክርስቲያኖችን ባሳደዱ ቁጥር እግዚአብሔርን የሚያገለግሉ ይመስላቸው ነበር። በጣም የሚደንቀው ሐዋርያው ቅዱስ ጳውሎስ ወደ ሐዋርያነት ከመጠራቱ በፊት ስምዖን እየተባለ ይጠራ ነበር። በወቅቱ ክርስቲያኖችን ያሳድድ ነበር። ከባለስልጣን ደብዳቤ ያጽፉ። የሚገርማችሁ ነገር ከባለስልጣን ወቅቱ ከነበረው የሀገር መሪ ደብዳቤ ያጻፈ። ደብዳቤው ምንድን ነው? ክርስቲያኖች በተገኙበት ቦታ ሁሉ ማሳደድ፣ መግረፍ፣ መግደል። ይሄንን ሲያደርግ ቅዱስ ጳውሎስ ምን እያሰበ ነው? እግዚአብሔርን የሚያገለግል እየመሰለው። ለምን? ምሁረ ኦሪት ነው። የኦሪትን ገማልያ ከተባለው የብሉይ ኪዳን ሊቅ ቁጭ ብሎ የተማረ ነው። ስለዚህ በብሉይ ኪዳን ያለውን ዕውቀት በቃ ክርስቲያኖችን ማሳደድ፣ ክርስቲያኖችን ማጥቃት፣ እግዚአብሔርን ማገልገል ይመስለው ነበር። ለዚህ ነው እስጢፋኖስን ታስታውሱ ከሆነ በድንጋይ ሲወግሩት በድንጋይ ይዘው የሚወግሩ ሰዎችን ልብስ የተሸከመው ቅዱስ ጳውሎስ ነበር። ይገርማል። ከኔ ጋር ናችሁ? ራሱም ይናገራል። ያን የሄደበት መንገድ የተሳሳተ መሆኑን ቅዱስ ጳውሎስ ይናገራል። እስጢፋኖስን በድንጋይ የሚወግሩ ሰዎች ልብሳቸውን ተሸክሞ ነበር። እስጢፋኖስን በድንጋይ ሲወገር ያይ ነበር። ለምን? እነኛ በሙሉ ያንን የሚያደርጉት እግዚአብሔርን የሚያገለግሉ እየመሰላቸው ነው። አርሲ ላይ ካህናትን ሲያርዱ፣ አርሲ ላይ ምዕመናንን እንደዛ ሲያንገላቱ፣ ሲጨፈጭፉ፣ ቤተክርስቲያን ሲያቃጥሉ እግዚአብሔርን የሚያገለግሉ እኮ እየመሰላቸው ነው። አሕዛብ አምላካቸው የሚሉትን ለእሱ የቀኑ መስሏቸው ነው። ይሄንን በግልጥ ነው ጌታችን የተናገረው። አይሁድም አሕዛብም በእናንተ ላይ መከራ ሲያመጡባችሁ፣ ሲያሳድዷችሁ፣ ሲገርፏችሁ፣ ሲያንገላቷችሁ እግዚአብሔርን የሚያገለግሉ ይመስላቸዋል አለና ይህንንም የሚያደርጉባችሁ አብንም እኔንም ስላላወቁ ነው። በጣም ይገርማል። ይህ ትልቅ በደል ነው። አብንም እኔንም ስላላወቁ ነው ማለት እኔም የባህሪ አምላክ ነኝ፣ እግዚአብሔር አብም አባቴ የባህሪ አምላክ ነው። አንድ ነን፣ ልዩነት የለንም። በተለየ አካሌ ስጋ ለብሼ ወደዚህ ዓለም ብመጣም እንኳን ከባህሪ አባቴ ከአብ ጋር እኩል አምላክ ነኝ፣ ፈጣሪ ነኝ። የኔን ሕግ አለመጠበቅ የአብን ሕግ አለመጠበቅ ነው። ስለዚህ እኔና አብን አውቀውን እኔ ያስተማርኩት ትምህርት ገብቷቸው ቢሆን ኖሮ እናንተን አያሳድዷችሁም፣ እኔንም አይሰቅሉኝም ነበረ። ግን አላወቁኝም።
አውቀውትስ ቢሆን ኖሮ የክብርን ጌታ ባልሰቀሉት ኖሮ ያለው ቅዱስ ጳውሎስ። እያንገላቱት ያለው 6666 ጊዜ የሚገርፉት የሚያንገላቱት ምራቅ እየተፉ በጨርቅ ዓይኑን አስረው ኢየሱስ የመታ ማን ነው? ትንቢት ተናገር፣ እንግዲህ ኤልያስ መጥቶ ያወርደው እንደሆነ ያለን እያሉ ሰማይና ምድርን የፈጠረ አምላክ እንደዛ ሲዘባበቱበት አምላክ መሆኑን ቢያውቁ ኖሮ የክብር ጌታ መሆኑን ለነሱ ሲል እንደተሰቀለ ቢያውቁ ኖሮ አይሁድ እንደዛ ባላደረጉበት ነበር። ግን አላወቁትም። አለማወቅ ብቻ ሳይሆን ለማወቅም ፈቃደኞች አይደሉም። የልቦናቸውን በር ዘግተዋል። ኢየሱስ ክርስቶስን ላለመቀበል፣ እሱ ሲናገር ላለመስማት ጆሮአቸውን ዘግተዋል። ልቦናቸውን ቆልፈዋል። ሰው እኮ ባለመማር ምክንያት አላዋቂ ነው ሊባል ይችላል። ብዙ ያልተማሩ የማያውቁ አሉ። ለምሳሌ አህዛብ ከአይሁድ የሚለዩት አይሁድ ልቦናቸውን ጭራሽ ቆልፈውታል፣ ዘግተውታል። አውቆ የተኛ ምን እንደሚሉ ያገሬ ሰው ሲቀርስ ሲቀሰቅሱት አውቆ ነው የተኛው። አውቆ ከተኛ ተኝቷል። በቃ ብታወሩም ጥሩ በቃ አልሰማም ማለት ነው። ይሰማል እኮ ግን አልሰማም ማለት ነው። አይሁድ እንደዛ ናቸው። በቃ አንፈልግም ብለው ጆሮአቸውንም ልቦናቸውንም ዘግተዋል። አህዛብ ግን የክብር ጌታ መሆኑን ሲያውቁ ክርስቲያኖችን ሲያሳድዱ እግዚአብሔርን እንደሚያሳድዱ ሲያውቁ ሲረዱ ግን ወዲያውኑ ፈጥነው ይመለሳሉ። እግዚአብሔር አምላክ ልቦናቸውን ሰጥቶ ይመልስ እንዲህ ያደርጉትን። ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህን ነገርኳችሁ። አሁን አስቀድሜ የነገርኳችሁ ጊዜው ሲደርስ እንዳትደነግጡ እንዳትሰናከሉን አሁን አስቀድሜ የምነግራችሁ። አስቀድሜ ግን ይህንን አልነገርኳችሁ ነበረ፣ ከእናንተ ጋር ነበርሁና። እስቲ ከኔ ጋር በሉት ይህንን ቃል አስቀድሜ ግን በሉ። ይህንን አልነገርኳችሁም ነበር፣ ከእናንተ ጋር ነበርሁና። አሁን ግን ወደ ላከኝ ወደ አብ እሄዳለሁ። አስቀድሜ ያልነገርኳችሁ ወደ አብ እሄዳለሁ የሚለውን አስቀድሜ ያልነገርኳችሁ እናንተ እኔ ከእናንተ ጋር ስላለሁ ነው ማለት። አሁን ከእናንተ ጋር ስላለሁኝ መከራ አለባችሁ አልላችሁም። ለምን? 5 እንጀራ 2 ዓሣ እያበረከተ ያበላችኋል። አህዛብ እንዲሁም ደግሞ አይሁድ መጥቶ የተለያየ ጥያቄ ሲጠይቁ ድንቅ ታምራት ያደርጋል። ስለዚህ ከእናንተ ጋር ሳለሁ አልነገርኳችሁም በስጋ። አሁን ግን ከእናንተ የምለይበት ሰዓት መጥቷል። ከእናንተ የምለይበት ወደ አብ የሚሄድበት የማርግበት ሰዓት መጥቷል። ያኔ ሳርግ ከእናንተ በስጋ እለያለሁኝ። ወደ ዓለም ስልካችሁ መከራ ይኖርባችኋልና ለዛ ነው አስቀድሜ ያልነገርኳችሁ ከእናንተ ጋር። ለምን? በዋለበት ይውላሉ፣ ባደረበት ያድራሉ። ከነሱ አይለይም፣ ካጠገባቸው ነው። አሁን ግን በስጋ ሊለያቸው ነው። በስጋ ይለያቸዋል እንጂ በረድኤት አይለያቸው፣ በመንፈስ አይለያቸው። እንኳን ከነሱ እስከ ዓለም ፍጻሜ ከቤተ ክርስቲያን አይለይም። ምን ብሏል ጌታ? እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሏልና አሁንም አለ። የቤተ ክርስቲያን አምላክ እግዚአብሔር ክብር ምስጋና ይግባው። ወደ ላከኝ ወደ አብ እሄዳለሁ በሉ እስቲ። አሁን እዚህ ጋር ተጠራጣሪዎች ምን ይላሉ መሰላችሁ? መናፍቃን ወልድ የሚላክ አብ የሚልክ፣ አብ የበላይ ወልድ የበታች አድርገው የሚቆጥሩ ሰዎች አሉ። መልአክ ማለት ተልኮ መጣ ሲባል ሰው ሆነ ማለት ነው። እስኪ ንገሩ፣ ምን ማለት ነው? ሰው ሆነ ነው። ወይም ከአብ ተልቄ እመጣለሁ ማለት የአብን ፈቃድ ለመፈጸም መጥቻለሁ ማለት። እስኪ በሉት እንደኔ። የማንን ፈቃድ? የአብ ፈቃድ። የአብ ፈቃድ የማን ፈቃድ ነው? የወልድ ፈቃድ ነው። የወልድ ፈቃድ የማን ፈቃድ ነው? የመንፈስ ቅዱስ ፈቃድ ነው። ቅዱስ ኤፍሬም በማክሰኞ ውዳሴ ማርያም ላይ ሁሌ ስትጸልዩ እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጽአ ወአድኀነነ ይላል። በራሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ መጥቶ አዳነን። አያችሁ፣ ሁሌ ብትጸልዩ ኖሮ ከኔ ጋር ትሉ ነበር። ውዳሴ ማርያሙን ገዝታችሁ እናንተ አስቀምጣችሁታል። ስለዚህ ፈቃድ ነው። ተልኬ መጣሁ ማለት የአብን ፈቃድ ለመፈጸም። በፈቃድ አንድ ናቸው። ሥላሴ አይለያዩም፣ በፈቃድ አንድ ናቸው። የአብ የወልድ የመንፈስ ቅዱስ ፈቃድ አንድ ነው። እሄዳለሁ ያለው አርጋለሁ ማለት ነው።
ወደ ቀደመ ክብሬ። ለምን ሰው የሆነበትን የማዳን ስራ ጨርሶ ወደ ቀደመ ክብሩ መሄዱን ያሳያል። ከእናንተ አንዱ እንኳን ወዴት ትሄዳለህ ብሎ አይጠይቀኝም። ነገር ግን ይህንን ስለነገርኳችሁ ባልኋችሁ ነገር በልባችሁ ሐዘን ሞላ ይላል። ከእናንተ እሄዳለሁ ሲል ማንም አይጠይቀኝም ያለበት ምክንያት ብዙ ጊዜ በተደጋጋሚ ወደ አብ እሄዳለሁ አርጋለሁ እያለ ሲነግራቸው ስለነበረ አሁን አርጋለሁ ወደ አብ እሄዳለሁ ስል ግራ ገብቷችሁ አትጠይቁኝም። ለምን ደጋግሜ ነግሬያችኋለሁ ማለት። ግን እሄዳለሁ ስላችሁ በልባችሁ ሐዘን ሞላ። እግዚአብሔር ከሐዘን ይጠብቀን። እንኳን አምላክ 5 እንጀራ 2 ዓሣ ያበረከተ የሚያበላ ሲታመሙ የሚፈውሳቸው ድንቅ ተአምራት የሚያደርግ ሲያስተምር የአንደበቱ ትምህርት የብዙዎችን ልቦና የሚያለመልም ከኃጢአት በስተቀር ሰው መስራት የሚገባውን ሰርቶ ያሳየ እውነተኛ ደግ መምህር አባት እግዚአብሔር ይቅርና የልብ ጓደኛችሁ አብሯችሁ 10 ዓመት የኖረ ተለይቷችሁ ከእናንተ ወደ ሌላ ስቴት ሲሄድ ቅር አይላችሁ አላችሁ? ምዕመናን ያልኩትን ሰምታችኋል? በጣም ከልብ የምትወዱት የሚመክራችሁ የሚደግፋችሁ በሐዘናችሁ በችግራችሁ ጊዜ ከእናንተ የማይለይ ወዳጃችሁ አይ ይበቃኛል ብሎ እስከ መጨረሻው ከእናንተ ተለይቶ ወደ ሌላ ስቴት ወይ ወደ ኢትዮጵያ ቢሄድ ልባችሁ በሐዘን አይሞላ? በጣም ወዳጃችሁን የምትወዱትን ሰው ስታጡ ልክ እንደዛ ነው። ጌታ ምን ለያችኋለሁ ሲላቸው በአካል ከነርሱ ጋር ስለማይሆን ያኔም ልቦናቸው በሐዘን ተሞላ ይላል። ያኔ ጌታችን ልቦናቸው በሐዘን መሞላቱን አይቶ እኔ በእውነት የሚሆነውን እነግራችኋለሁ፣ እኔ ብሄድ ይሻላችኋል አለ። ምን አለ? እኔ ብሄድ ይሻላችኋል፣ እኔ ካልሄድኩኝ ጰራቅሊጦስ ወደ እናንተ አይመጣምና። አያችሁ? አሁን ይሄንን የነገራቸው ለምንድን ነው? በቃ እርሱ ቢሄድም መንፈስ ቅዱስ ይመጣልናል ብለው እንዲጽናኑ ነው። እንዲጽናኑ ስለፈለገ አምላካችን ማዘናቸውን አይቶ መንፈስ ቅዱስ አይመጣም፣ እኔ ከሄድኩኝ ግን እርሱን እልክላችኋለሁ አለ። አያችሁ? አሁንም ልብ በሉ፣ በሥላሴ ዘንድ ላኪና ተላኪ የለም። እነሱ ስላዘኑ የእሱ መሄድ ማድረግ መንፈስ ቅዱስ ሊልክልን ነው ብለው በዛች አይምሯቸው እንዲረዱ ነው እንጂ ቀደም አብ ልኮኛል ወደ ላከኝ አብ ተመልሼ እሄዳለሁ አለ። አሁን ደግሞ እሱ እኔ ከሄድኩ በኋላ ምን እልክላችኋለሁ አለ? መንፈስ ቅዱስን እልክላችኋለሁ አለ። አሁን ወልድ መንፈስ ቅዱስን የሚልክ መንፈስ ቅዱስ በወልድ ተልኮ የሚመጣ መሆኑን አይደለም። እዚህ ጋር የሚያስተምረው ፈቃድ ነው። የመንፈስ ቅዱስ መምጣት የአብም የወልድም የመንፈስ ቅዱስ ፈቃድ ነው። ቅድም እንደነገርኳችሁ የወልድ በተለየ አካሉ ሰው መሆን ከድንግል ማርያም፣ የአብ የመንፈስ ቅዱስ የወልድም ፈቃድ ነው። ስለዚህ በፈቃድ አንድ ናቸው። ይመጣል ማለት ያንኑ እኔ የነገርኳችሁ ሊያስተምራችሁ፣ ሊያስረዳችሁ፣ ሊያጽናናችሁ ይመጣል። በእውነት ስላዘኑ ለቤተ ክርስቲያንም ጭምር እንደ ሞግዚት አድርጎ መንፈስ ቅዱስን። ምክንያቱም መንፈስ ቅዱስ ለቤተ ክርስቲያን ባይወርድ ኖሮ ለሐዋርያት ባይወርድ ኖሮ እንዴት አድርገው ወንጌል ያስተምራሉ? እንዴት አድርገው የአይሁድን መከራ ይቋቋሙታል? እንዴት አድርገው ሮማ አደባባይ ላይ ቁልቁል ሲሰቀሉ በሰይፍ ሲመተሩ እንዴት ይቻላል? ካህኑን አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ያለውን ካህን ቤተ መቅደሱ ላይ አጋድመው ሲያርዱት እኮ አርሲ ላይ የጨከነው መንፈስ ቅዱስ በውስጡ ስላለ ነው። አብ ወልድ መንፈስ ቅዱስ ያስጨክናሉ ይላል አባ ሕርያቆስ። ኃይል እነ ቅዱስ ጊዮርጊስ ያ ሁሉ መከራ በመጋዝ ሲሰነጠቁ ያስቻላቸው መንፈስ ቅዱስ ነው። እነ ዮዲት ጉዲት እና አህመድ ግራኝ 40 ዓመትና 15 ዓመት ቤተክርስቲያንን በእሳት ሰንሰለት ሲገርቧት ቤተክርስቲያን ተቋቁማ ችላ ተሻግራ እነሱን አሳልፋ ያለችው መንፈስ ቅዱስ በውስጧ ስላለ ነው። አባቶቻችን በገዳም ችለው ጸንተው የኖሩት መንፈስ ቅዱስ በውስጣቸው ስላደረ ነው። ሰማዕታት እየዘለሉ እሳት ውስጥ ሊገቡት ያስጨከናቸው መንፈስ ቅዱስ ስለሆነ ነው። እግዚአብሔር መንፈስ ቅዱስ ከሁላችንም ጋር ይሁን። እንደ ቀላል ነገር እንዳታዩት። ጰራቅሊጦስ ምስጢር ገላጭ ነው፣ አጽናኝ ነው፣ የሚያነጻ ነው፣ የሚያጸና ነው፣ የሚያበረታ ነው፣ ቋንቋ የሚያናግር ነው፣ ፍርሃትን የሚያርቅ ነው። ይህንን ነው እልክላችኋለሁ ያላቸው። ስታዝኑ ያጽናናችሁን፣ ስትፈሩ ደፋር የሚያደርጋችሁን እልክላችኋለሁ አላቸው።
እኔ ከሄድኩ ግን እርሱን እልክላችኋለሁ። እርሱም በመጣ ጊዜ ዓለምን ስለ ኃጢአት እና ስለ ጽድቅ ስለ ፍርድም ይዘልፈዋል ማለት መንፈስ ቅዱስ ነው የሚያጋልጠው። የእኔን አምላክነት ያልተቀበለውን ዓለም አይሁድን ኃጢአታቸውን የሚገልጥባቸው እሱ ነው። መንፈስ ቅዱስ ነው የሚገልጠው። በነገራችን ላይ ይወቅሳል አለ። ይወቅሳል። መንፈስ ቅዱስ በወረደበት በበዓለ ሃምሳ ታስታውሱ ከሆነ ቅዱስ ጴጥሮስ ቆሞ ሲያስተምር በልዩ ልዩ ቋንቋ የሚሰሙ ሰዎችን ይወቅሳቸው ነበር። እናንተ የገደላችሁት ያንገላታችሁት መከራ ያደረሳችሁበት ስለ እናንተ ብሎ መጥቶ ያዳናችሁን ጌታ ይህን ሁሉ አደረጋችሁበት ብሎ የወቀሳቸው በጴጥሮስ ላይ ያደረው መንፈስ ቅዱስ ነው። ከኔ ጋር ናችሁ? ምክንያቱም ጴጥሮስ እኮ ታስታውሱ ከሆነ በአንዲት ሴት ፊት ኢየሱስ ክርስቶስ አምላክ ነው ፈጣሪ ነው ለማለት እኮ መድፈር አልቻለም ነበር። ታስታውሳላችሁ? እዛው እሳት እየሞቀ በሐናና በቀያፋ ግቢ ውስጥ አንተ ከኢየሱስ ክርስቶስ ጋር ከገሊላው ጋር አልነበርክም ስትለው ምንድን ነው? አዎ ነበርኩ ያለው አላለም። ምትዩን አላውቅም ብሎ ዶሮ ሳይጮህ 3 ጊዜ ተከደኛል ያለው። ስለዚህ አሁን ግን ከ3000 የሚበልጥ ሕዝብ ፊት በድፍረት ተናገረ። መንፈስ ቅዱስ ያድርበት። በዛ ያሉትን ሰዎች ይወቅሳቸው ጀመር ስለ በደላቸውና ስለ ኃጢአታቸው። ስለዚህ ነው አናንያና ሰጲራ እኮ ወደ ሐዋርያት ማህበር ለመቀላቀል ሲመጡ ማህበሩን ተጠራጥረው ሀብታቸውን ግማሹን ቤት ቀብረው ቢፈርስስ ማህበር ብለው ተጠራጥረው ሲመጡ ምንድን ነው ያለው ቅዱስ ጴጥሮስ? አናንያ አለው ሰጲራንም አንድ ላይ ታሪኩን ለማሳጠር መሬታችሁን የሸጣችሁት ይሄ ነው ገንዘቡ ሲላቸው አዎ ብለው ዋሹ። ጴጥሮስ ሰው ነው አዩት፣ ዋሹት። ግን በጴጥሮስ ላይ የማን መንፈስ አለ? የእግዚአብሔር መንፈስ አለ። የመሬታችሁ ሽያጭ ይሄ አይደለም። የሸጣችሁትን ገንዘቡን ግማሹን ጉድጓድ ቆፍራችሁ ቀብራችኋል፣ ግማሹን ይዛችሁ መጣችሁ። መንፈስ ቅዱስን ለማታለል ለምን ሞከራችኋል? በሉ አሁን ትቀሰፋላችኋል። ወዲያው ባልና ሚስት ተቀስፈው ሞተዋል። መንፈስ ቅዱስን ማታለል አይቻልም። ካህኑ ደካማ ሊሆን ይችላል። አዎ በደለኛ ነው፣ ኃጢአተኛ ነው። ግን በሱ ያለው መንፈስ ቅዱስ ነው ስራ ይሰራል። እናምናለን። ይሄ ከሁላችንም ጋር አይደለም። እንግዲህ ትምህርቱ ሰፊ ነው። ትምህርቴን ላጠቃልል እንደው የተወሰነ ደቂቃ ሰርቄያለሁ። ጥቂት ጊዜ አለ አታዩኝም፣ ደግሞ ጥቂት ጊዜ እንደገና አለ ታዩኛላችሁ ያለው ምን ማለት ነው? ደቀ መዛሙርቱን ግራ ስለገባቸው ብዙ ትርጉም ቢኖረውም ባጭሩ ጥቂት ጊዜ አለ አታዩኝም ማለት ይሄን የነገራቸው ለምንድን ነው? ልክ ከጸሎተ ሐሙስ ጀምሮ ጌታችን በፈቃዱ ይያዛል አይደል? አታስታውሱ? የጸሎተ ሐሙስ ማታ ከጸሎት በኋላ ትጉ እያለ ጸልዩ እያለ ሲመክራቸው ነበረ። በፈቃዱ ተያዘ። ከጸሎተ ሐሙስ ማታ ጀምሮ ተይዞ እሁድ ጠዋት እስኪነሳ ጊዜ ጥቂት ጊዜ ነው። ያቺ ጊዜ አይደል? ያኔ አታዩኝም፣ ያኔ በስጋ አታዩኝም። ለምን? ተይዤ እነሱ ይወስዱኛል፣ ይገርፉኛል፣ በመጨረሻ በመስቀል ላይ እሰቀላለሁ፣ እሞታለሁ፣ 3 ቀን 3 ሌሊት በከርሰ መቃብር አድራለሁ፣ ከዛ በኋላ ደግሞ እነሳለሁ። ስለዚህ ጥቂት ጊዜ የተባለው ከጸሎተ ሐሙስ ማታ ጀምሮ እስከ እሁድ ጠዋት እስከሚነሳ ያለው ጊዜ አታዩኝም አለ። ደግሞ ምን አለ? ጥቂት ጊዜ ደግሞ አለ ታዩኛላችሁ አለ። ጥቂት ጊዜ አይተውታል። ከተነሳ በኋላ እስኪያርግ ድረስ 40 ቀን 3 ቀን በጉባኤ ታይቷቸዋል። አንዴ በተዘጋ ቤት ውስጥ ገብቶ ሰላም ለእናንተ ይሁን ብሎ ታይቷቸዋል። ሁለተኛ ቶማስ ባለበት ድጋሜ የዳግም ትንሣኤ የምንለው ገብቶ ታይቷል። ሶስተኛ የጥብርያዶስ ባህር ላይ አሳ ሲያጠምዱ በመካከላቸው ቆሞ ታይቷል። ጥቂት ጊዜ ያለ አታዩኝም፣ ጥቂት ጊዜ ያለ ደግሞ ታዩኛላችሁ ብሎ የተናገረው ይሄንን መንፈስ ቅዱስን የላከልን እግዚአብሔር የተመሰገነ ይሁን። እስከ ዛሬው ሰንበት ድረስ ስለ መንፈስ ቅዱስ ቤተክርስቲያን የምታስተምረው ርደተ መንፈስ ቅዱስ የሚነገርበት ስለሆነውና ኃይለ መንፈስ ቅዱስ ያጽናን ያበርታል፣ ንስሐ እንድንገባ ይርዳል። እንግዲህ መንፈስ ቅዱስ በእውነት ያሳስባችሁ፣ ለንስሐ ለሥጋው ደሙ ለሃይማኖት በጎ ለማድረግ ሁሉ ያነሳሳችሁ። አዎ ብዙዎቻችሁ ሳያችሁ ልጆቻችሁን ታመጡና ሌፍት ተርኖ ራይት ተርን ሳይዳችሁ ትሄዳላችሁ፣ ልጆቻችሁን አድርሳችሁ። ይሄ ማለት ነው ማለት ነው ልጆቻችሁን በቃ እናንተ ገነት ግቡ እኛ ደግሞ የትም ብንገባ ችግር የለም ማለት ነው። ይታሰሩት ልጆቻችሁን ስታቆሙ እናንተ ወደ ኋላ ስትሸሹ ይሄ ልክ አይደለም። ምክንያቱም ልክ ልጆቻችሁ ሲያድጉ ደግሞ ምን ያደርጋሉ መሰላችሁ? ልጆቻቸውን ያቆርቡና እናቴ እንዲህ ነበር የምታደርገው ይላሉ። ልክ አይደለም። ምንድን ነው ችግሩ?
አባቶች አሉ። ንስሐ መግባት ነው። እኛ እንዲሁ በሆነ አጋጣሚ እድለኞች ሆነን ተቀመጥን እንጂ አሁን አርሲ እንዳሉት ክርስቲያኖች ብንውልስ ንስሐ ሳንገባ ቢልታ ይመጣል። ንስሐ ሳንመጣ መከራ ይመጣል። ስለዚህ ንስሐ እንግባ። ስጋው ደግሞ ምንድነው የምንፈራው? መንፈስ ቅዱስን ፍርሃትን ያርቃል። አስቀድሶ ብቻውን ልቅ ብሎ መሄድ አያስፈልግም። እንዲሁ ብሳሳትስ የሚል ነገር ንስሐ የሚደገም ምስጢር ነው። ስጋውና ደሙ የሚደገም ነው። ብንሳሳት ንስሐ እንገባለን። ያ ቃል ለምንሳሳት እንዲህ አትበሉ፣ እግዚአብሔር ያበረታኛል ያጠነክረኛል በሉ። የመዳን ሰዓት አሁን ነው ወገኖቼ። መቼ ነው የምንጠብቀው? ተራችን መቼ ነው? እንዴ ሞት ድንገት ነው ይመጣው። እንደምታዩት ነው። በተኙበት ብዙዎች ይሄዳሉ። እዛ በኋላ ክርስቶስ ጋር ስንቀርብ ልናደርግ ነው። አደራችሁ ምንም ምክንያት እንዳትሰጡ ኑ። በቃ በድለናል። ንጹህ የሆነ ከቁርባኑ ይቀበል ያለው። ንጹህ የሆነ ማለት እኮ ንስሐ ያልገባ ነው እንጂ አረ እኔ ንጹህ አይደለሁ አልበቃውም አትበሉ። ማንም ብቁ የለም። እኛም ቀዳሾቹም ብቁ አይደለንም። በእግዚአብሔር ፊት ማንም ብቁ የለም። ንጽሕት ድንግል ማርያም ብቻ ናት። ሁሉ በድሏል፣ ኃጢአት ሰርቷል። ስለዚህ ንስሐ እንግባ፣ ግድ የላችሁ። ስጋው ደግሞ እንቀበል። እስቲ በሰልፍ ነጭ ለብሰን ክርስቶስ ደስ ይበለው። ልክ አንድ ሰው ንስሐ ገብቶ እዚህ ጋር ቆሞ ነጭ ለብሶ ስጋው ደግሞ ሲቀበል መላእክት ደግሞ በሰማይ ነጭ ለብሰው ያመሰግናሉ፣ ደስ ይላቸዋል። እዚህ ይሄንን አድርጉ ብለናል። እሺ ይልመድባችሁ። አሁን እንኳን ለምሳሌ ቫኬሽን ልጆቻችሁን ይዛችሁ ከሬስቶራንት የሆነ ነገር ከገዛችሁላቸው በኋላ እነሱ ይብሉ አትሉ። ለራሳችሁም ትበላላችሁ፣ ትጠጣላችሁ። እዚህ ስትመጡ ግን ልጆቻችሁን አብልታችሁ አጠጥታችሁ እኛ ጾመኛ ነን አይሰራም። የሚጠቅማችሁ ይሄ ነው። እግዚአብሔር ይርዳን። የሁላችንም ፍጻሜ ያሳምረን።